አሜሪካ ውስጥ ከሰል አያይዤ ዕጣን ለማጨስ ሞክሬ እንዳልተሳካልኝ ትላንትና ነግሬያችሁ ነበር። ብዙዎቻችሁ የሀበሻ ስቶር ሄደሽ ለሁካ የሚሆን ከሰል ግዢ ይሄኛውን ተሳስተሻል ስላላችሁኝ ዛሬ ከዝኔ ወደዛ ወስዶኝ ነበር። እሱ በደንብ ያውቀዋል። ይሄንን ከሰል ገዛን። ስቶቭ ላይ አያያዡ ደግሞ ብዙዎቻችሁ ብላችሁኛል። እኔ የምኖርበት ቤት እንደዚህ አይነት የኤሌክትሪክ ፕሌት ስቶቭ ነው ያለውና ያያይዘዋል ብዬ ጭራሽ አላሰብኩም። የከዝኔ ቤት በዚህ መልኩ አያያዝ ነው። እሱ በደንብ ያውቅበታል። ዕጣን ማጨሻም አለው እንደምታዩት። ቤት ከተመለስኩ በኋላ ደግሞ ትላንትና የገዛሁትን የባርቢኪው ከሰል ድጋሚ እዚህ ስቶቭ ላይ አድርጌ ሞከርኩት። እንደምታዩት ተያይዟል፣ ግን በጣም ጭስ አለው። የእሳት አደጋ አላርሙን አስነስቶብኝ ነበረ። የሁካው ከሰል ግን እንደዛ አይጨስ። በስተመጨረሻም እንደዚህ ሰክሰስፉል ሆኗል ልላችሁ ነው። ይሄ ሁላ ጣጣ ይበዛዋል ብዬ አላሰብኩም ነበረ መጀመሪያ። እኔ አንድ ተጨማሪ ነገር ተምር ያለው ቢያንስ እናንተም በጣም ብዙ ቲፖች ነው የነገራችሁኝ። ለአስተያየታችሁ ሁላችሁንም አመስገን እፈልጋለሁ።